ነው መማር የሚችለው የሚለውን ኦዲየንሶቻችንን ለማሳወቅ ያክል this tutorial has been prepared for beginners ለጀማሪዎችም ይሆናል as well as advanced learners ለአድቫንስድ ለርነሮችም ደግሞ ተማሪዎችም ይሆናል ስለ ኮምፒውተር ሞር እውቀታቸው ማሳደግ ለሚፈልጉ ዲል ለማድረግ ለሚፈልጉ ይሆናል። this tutorial is also very useful for undergraduate በትምህርት ላይ ላሉትም በጣም አሪፍ ነው አጋዥ ነው። በተለይ በኮምፒውተር ሳይንስ በኢንፎርሜሽን ቴክኖሎጂ በኢንፎርሜሽን ሲስተም በኢንጂነሪንግ በቢዝነስ አድሚኒስትሬሽን ማኔጅመንት ኮሜርስ አርት የተለያዩ እነዚህ የትምህርት ዘርፎች እንደ አንድ ካሪኩለም ኢንትሮዳክሽን ቱ ኮምፒውተር ስለሚሰጥ ይህን ትምህርት እንዳይመልጣችሁ ለማለት እፈልጋለሁ። ከዚህ ቱቶሪያል በኋላ እንግዲህ ሞር በኮምፒውተር ኖሌጅ ሞዴሬት የሆነ ወይም ደግሞ ኤክስፐርታይዝ የሆነ ኖሌጅ ይኖረናል ብዬ ተስፋ አደርጋለሁ። ምንም አይነት ቅድመ ሁኔታ አይጠይቅም የተከታታይ ትምህርት ወይም ደግሞ ፕሬዲኬት አይጠይቅም። ምክንያቱም ኖርማል ማንም ሊማሩ የሚችል አይነት ትምህርት ነው። ወይም ደግሞ ኖሌጅ ኦፍ ኮምፒውተር ስለ ኮምፒውተር ቅድመ አያስፈልግም ማለት ነው። knowledge of computer is not a prerequisite to follow this content in ለመከታተል አያስፈልግም ማለት ነው። just prepare yourself ራሳችሁን አዘጋጁና በየጊዜው የሚለቃቸውን የቱቶሪያል ቪዲዮዎችን እንድትከታተሉ ጋብዛችኋለሁ። ይህ የፓርት 1 ኢንትሮዳክሽን ቱ ኮምፒውተር ነው። እንድትከታተሉኝ የጋበዝኳችሁ ላይክ ሰብስክራይብ ሼር ማድረጋችሁን አትርሱ። let's begin ኦኬ በዚህ ቱቶሪያል የምንመለከተው አንድ 5 ኮንቴንቶችን ወይም አጀንዳዎችን ይሆናል። የመጀመሪያው what is computer የሚለው ነው። ምንድነው ኮምፒውተር ራሱ ምንድነው የሚለው ነገር ለማየት እንሞክራለን። ከዛ ቀጥል functionalities of ኮምፒውተር ምንድነው ፈንክሽኑ ቤዚክስ የሚባሉት ፈንክሽኖቹ ምንድናቸው የሚለውን እንመለከታለን። በቀጣይ ኢንፑት ፕሮሰስ አውትፑት ሞዴል የሚለውን ለማየት እንሞክራለን። ካራክተሪስቲክስ ኦፍ ኮምፒውተር ለማየት እንሞክራለን። በመጨረሻም አድቫንቴጅ እና ዲስአድቫንቴጅ ኦፍ ኮምፒውተር ለማየት እንሞክራለን። በአጠቃላይ ወደ 6 ኮንቴንቶች ናቸው። የመጀመሪያው what is computer ነው። ምንድነው ኮምፒውተር? ኮምፒውተር ምንድነው? ቀደም እንደነገርኳችሁ being a modern day we must have used seen or read about computers እዚህ በሰለጠነው በዘመኑ ዓለም ውስጥ ስንኖር ስለ ኮምፒውተሮች በደንብ ማንበብ ማወቅ ይኖርብናል ማለት ነው። ምክንያቱም they are an integral part of our everyday existence ለእያንዳንዶቹን ለየዕለት ተግባሮቻችን በተለይ በአሁኑ ሰዓት በጣም ኢንቴግራል ፓርት ወሳኝ ነገሮች ይሆኑ ስለመጡ ለምሳሌ በትምህርት ቤት ውስጥ በባንክ በሾፕ በግብይት ቦታዎች በሬልዌይ ስቴሽን በትራንስፖርት ስቴሽኖች በሆስፒታል በቤታችን በቃ ኮምፒውተር የሌለበት ቦታ የለም ማለት እንችላለን። ምክንያቱም they make our work easier and faster ምክንያቱም እነሱ ያደርጉናል ስራዎቻችንን ፈጣንና ቀላል እንዲሆኑ ያደርጋሉ ማለት ነው። as they are such integral part of our lives we must know what they are and how they function እነሱ አሁን በዚህ ሰዓት በጣም አስፈላጊ ነገር እንደመሆናቸው መጠን ስለነሱ በደንብ ማወቅና እንዴት እንደሚሰሩ ደግሞ ማወቅ በጣም ጥሩ ነው። እስኪ ፎርማሊ ምን ማለት ነው ኮምፒውተር የሚለውን እንጀምር። let us start with defining the term computer formally. The literal meaning of computer is ቃል በቃል ስንፈታው ኮምፒውተር የሚለውን ቃል በቃል ስንፈታው ደግሞ ቃሉ ትርጓሜ is a device that can calculate ዲቫይስ ሆኖ ካልኩሌት ማድረግ የሚችል ነው ቀጥታ ቃሉን ስንተረጉመው። በት ግን ሞደርን ኮምፒውተር ዘመናዊ ኮምፒውተሮች ደግሞ ከካልኩሌሽን በላይ በጣም ብዙ ነገሮችን ይሰራሉ ያደርጋሉ ማለት ነው። ኮምፒውተር ባጭሩ ምን ማለት ነው? it is an electronic device ነው በኤሌክትሪክ የሚሰራ ወይም ደግሞ ኤሌክትሪሲቲ የሚጠቀም ዲቫይስ ነው that receives input ይቀበላል ዳታዎችን ማለት ነው ይቀበላል stores or process the
ኢንፑት ምን ያደርጋል? ኢንፑቶቹን ተቀብሎ ያን ኢንፑቱን ወይም ዳታውን ምን ያደርጋል? ስቶር ያደርጓል ወይም ደግሞ ፕሮሰስ ያደርጓል። as per user instruction በመጀመሪያ በተሰጠው ትእዛዝ መሰረት ይህ ኢንስትራክሽን የምንለው ፕሮግራሚንግ ላንጉዌጅ የምንለው ነው። ፕሮግራሚንግ ላንጉዌጅ ቅድሚያ ለኮምፒውተሮች የሚሰጣቸው ትእዛዝ ነው ወይም ደግሞ የላንጉዌጅ ያው እኛ እንደምንግባባበት ኮምፒውተር ደግሞ እኛና ኮምፒውተር የሚግባባው በላንጉዌጅ ነው። ኮምፒውተር ላንጉዌጆች አሉ ብዙ አይነት ኮምፒውተር ላንጉዌጆች አሉ። በዛ አማካኝነት ይሰጣቸዋል ትእዛዝ ማለት ነው። በዛ ትእዛዝ አማካኝነት ፕሮሰስ የሚያደርጉት በዚህ ትእዛዝ አማካኝነት ነው ኢንፑቶችን ዳታዎችን ማለት ነው። ኤንድ ፕሮቫይድስ አውትፑት እዛ መጨረሻ ላይ አውትፑት ያይሰጡናል ማለት ነው። ኢንዲዛይርድ ፎርማት ሞር ደግሞ ፈንክሽናሊቲውን ስናየው ፈንክሽናሊቲስ ኦፍ የኮምፒውተር ሞር ከፈት አድርገን ስንመለከተው 5 ቤዚክ ፈንክሽኖች አሉት። 5 ቤዚክ ፈንክሽኖች አሉት ወይም ደግሞ 5 ስቴፖችን ይሄዳል አንድ ኮምፒውተር ሲሰራ ማለት ነው። የመጀመሪያው ስቴፕ ምንድነው? ቀደም እንደነገርኳችሁ ቴክ ዳታ አስ ኢንፑት ፈንክሽናሊቲስ ኦፍ ኮምፒውተር ተብሎ ሲጠየቅ 5 ነገሮች 5 ስቴፖችን ያልፋል። ቴክስ ዳታ አስ ኢንፑት ዳታዎችን እንደ ኢንፑት ይቀበላል፣ እንደ ግብአት ማለት ነው። ኢንፑት ይቀበላል ምን ኮምፒውተር ዲቫይሱ። ቀጣዩ ሁለተኛ ስቴፕ ላይ ደግሞ ስቶርስ ዳታው ምን ያደርገዋል? ስቶር ያደርገዋል ወይም ኢንስትራክሽን ወይ ትእዛዙን ወይ ዳታው ምን ያደርገዋል? ስቶር ያደርገዋል ኢን ዲስ ሜሞሪ በምኑ ላይ? በሚሞሪው ላይ። በኮምፒውተር የራሱ የሆነ ሜሞሪ አለው። ሜሞሪ ላይ ስቶሬጅ ዲቫይስ ነው። ሜሞሪ ማለት ስቶሬጅ ዲቫይስ ነው። በዛ ሜሞሪ ላይ ስቶር ያደርገዋል ወይም ደግሞ ያስቀምጠዋል ማለት ነው። ኤንድ ዩዝስ ዘም አስ ሪኳየርድ ስቶር ካደረገው በኋላ በተፈለገው መጠን ይጠቀመዋል ማለት ነው። በተፈለገው ሰዓት ይጠቀመዋል። ይሄ ሁለተኛው ስቴፕ ነው። ሶስተኛው ስቴፕ ደግሞ ምን ያደርጋል? ኮምፒውተር ፕሮሰስስ ዘ ዳታ ኤንድ ኮንቨርትስ ኢት ኢንቱ ዩስፉል ኢንፎርሜሽን። ያ የተቀበሉት ኢንፑት በመጀመሪያው ስቴፕ ላይ በሁለተኛው ስቴፕ ላይ ደግሞ ስቶር ያደረገውን በሜሞሪው ላይ ከስቶሬጁ ይወስድና ምን ያደርገዋል? ፕሮሰስ ያደርገዋል። ፒክ አድርጎ ይወስድና ፕሮሰስ ያደርገዋል ያን ዳታ ማለት ነው። ከዛን ያን ዳታ ወደ ምን ይቀይሯል? ዩስፉል ኢንፎርሜሽን ወደሚፈለገው መረጃነት ያደርገዋል፣ ኮንቨርት ያደርገዋል ምን ኮምፒውተር። የአራተኛው ስቴፕ ይሄን ኮንቨርት የተደረገውን ዩስፉል ኢንፎርሜሽን ምን ያደርገዋል? ጄኔሬት አውትፑት በአውትፑት መልክ ያወጣዋል ማለት ነው። መጨረሻው አምስተኛው ስቴፕ ምንድነው? ኮንትሮልስ all the above 4 steps እነዚህን ስቴፖችን መቆጣጠር ነው። እነዚህ ስቴፖችን ይቆጣጠራል። አራቱን ስቴፕ ከስቴፕ ወደ ስቴፕ ሲሄድ ከአንድ ወደ ሁለት ከሶስት ወደ አራት ሲሄድ እነዚህ ይቆጣጠራል። አምስተኛው ስቴፕ። ስለዚህ ቤዚክ ፈንክሽናሊቲ ኦፍ ኮምፒውተር ስንል እነዚህ 5 ነገሮችን ነው ፈንክሽን የሚያደርገው ማለት ነው። ኢንፑት ፕሮሰስ አውትፑት ሞዴሉ የኮምፒውተር ምንድነው? ኢንፑት ስንል ዳታ ነው ወይም ደግሞ ግብአቱ ነው። የሚቀበለው ነገር ኢንስትራክሽን ሊሆን ይችላል፣ ዳታ ሊሆን ይችላል። ኢንፑት የምንለው ዳታ ነው። ኤንድ ዘ አውትፑት ኦብቴንድ አፍተር ፕሮሰሲንግ ኢት። ይሄ ዳታው ፕሮሰስ ከተደረገ በኋላ ምን ይሆናል? አውትፑት ይሆናል ማለት ነው። አውትፑት ይሆናል ወይም ደግሞ ኢንፎርሜሽን ይሆናል። ኦኬ ዳታ እና ኢንፎርሜሽን ምንድነው ልዩነቱ ተብሎ ሊጠይቅ ይችላል። what is the difference between data and information? ዳታ ምንድነው? ግብአት ነው፣ ሮ ፋክት ነው። አውትፑት ደግሞ ፕሮሰስ የተደረገ ኢንፎርሜሽን ማለት ነው። ቤዝድ ኦን ዩዘርስ ኢንስትራክሽን ቅድም የነገርኳችሁ ኢንፎርሜሽን ፕሮግራሚንግ ላንጉዌጅ በሚባለው በዩዘሩ ኢንስትራክሽን ፕሮሰስ ይደረግና ቤዝድ ኦን ዩዘር ኢንስትራክሽን ኢንፎርሜሽን የሆኑ አውትፑት ተደርጎ ይወጣል ማለት ነው። በዲያግራም ስንመለከተው ወርክ ፍሎ እንዴት ነው ስንል ግብአት አለ ወይም ደግሞ ኢንፑት የምንለው አለ። ኢንፑቱ ዳታው ወደ ኤዲተር ፒክ ተደርጎ ወደ ፕሮሰስ አለው። ሲምፕል ወርክ ፍሎ እንደዚህ ነው። ፕሮሰስ ይደረጋል። ፕሮሰስ ከተደረገ በኋላ የሆነ አውትፑት ሆኖ ጄኔሬት ይደረጋል። ይሄ ነው ሲምፕል ወርክ ፍሎ። ይሄን ይመስላል ማለት ነው የኮምፒውተር። ኦኬ ፕሮሰሶቹ ደግሞ
ሁለት አይነት ናቸው። the process that can be applied to the data are of two types ሁለት ናቸው። ፕሮሰስ የሚደረግበት መንገድ ሁለት ናቸው። ኮምፒውተር እያንዳንዱን አክቲቪቲ እያንዳንዱን ፈንክሽን ሲሰራ ኮምፒውተር የሚረዳው ዋንስ ኤንድ ዜሮስ ነው። ዋን ኤንድ ዜሮስ ነው። ስለዚህ ዋንስ ኤንድ ዜሮስ ስለሆነ ሁለት የሆኑ ፕሮሰስ ታይፖች ናቸው የሚደረጉበት አርቲሜቲክ ኦፕሬሽን ኤንድ ሎጂካል ኦፕሬሽን። አርቲሜቲክ ኦፕሬሽን ኤንድ ሎጂካል ኦፕሬሽን። አርቲሜቲክ ኦፕሬሽን የምንለው ምንድን ናቸው? ካልኩሌሽን ናቸው። ላይክ አዲሽን፣ ሰብስትራክሽን፣ ዲፈረንሻል፣ ስኩዌር ሩት የተባለ እነዚህን የመሳሰሉት አርቲሜቲክ ኦፕሬሽኖች ናቸው። እነዚህ አንድ ፕሮሰስ ታይፖች ናቸው። ሁለተኛው ደግሞ ሎጂካል ኦፕሬሽን ነው። ሎጂካል ኦፕሬሽን የምንለው ደግሞ እነዚህ ኮምፔር የምናደርገው የምናነጻጽራቸው ነገሮች አሉ አይደል? ላይክ ግሬተር ዛን፣ ሌስ ዛን፣ ኢኳል ቱ፣ ኦፖዚት ምናምን የምንላቸው ሎጂካል ኦፕሬሽን ናቸው። ለዚህ ሁለቱ ታይፕስ ኦፍ ፕሮሰሲንግ ነው የሚሰራው ማለት ነው። የመጀመሪያው አርቲሜቲክ ኦፕሬሽን ነው። ሁለተኛው ደግሞ ሎጂካል ኦፕሬሽን ነው። ስለዚህ ኢንፑት ፕሮሰስ አውትፑት ሚድሉ እንዴ ነው? ኢንፑት ይኖረናል። ኢንፑቱ ፕሮሰስ ይደረጋል። ፕሮሰስ ከተደረገ በኋላ አውትፑት ሆኖ ጄነሬት ይደረጋል ማለት ነው። ፕሮሰስ ሲያደርግ ደግሞ በሁለት መንገድ ነው። አርቲሜቲክ ኦፕሬሽን እና ሎጂካል ኦፕሬሽን የምንላቸው ናቸው። አርቲሜቲክ ኦፕሬሽን የምንለው አዲሽን፣ ሰብስትራክሽን፣ ዲፈረንሺዬሽን ምናምን የምንላቸው ናቸው። ሎጂካል ኦፕሬሽን የምንለው ኮምፓሪሽን የምንላቸው ናቸው። ግሬተር ዛን፣ ሌስ ዛን፣ ኢኳል ቱ የምንለው ነው ማለት ነው። ኦኬ the other thing is some advantages or characteristics of a computer ምንድነው? ይሄ ጥቅሙ ምንድነው? የኮምፒውተር ምንድነው ጥቅሙ ወይም ደግሞ ካራክተሪስቲኩ ምንድነው የሚለው ነው። የሚጀምረው ካራክተሪስቲክ ስፒድ ነው። ስፒድ በጣም ስፒዳቸው በጣም ፈጣን ነው። በጣም ነው። አፒካሊ ኮምፒውተር እስከ 3 እስከ 4 ሚሊዮን ኢንስትራክሽን በሰከንድ ውስጥ ይቀበላሉ። በጣም የሚገርም ነው። ይሄ እንግዲህ በሰው አእምሮ ከሰው ጋር ስናነጻጽረው በጣም ይለያያል። የሰው ልጅ ከ3 እስከ 4 ሚሊዮን ኢንስትራክሽኖችን በአንድ ማስተናገድ አይችልም። ስለዚህ በጣም ሃይ ስፒድ ናቸው ማለት ነው። ስፒድ አላቸው። ኮምፒውተር አዝ ዩኒት ኦፍ እና ይሄ ነው የሚለካው በማይክሮ ሰከንድ በናኖ ሰከንድ ነው የሚለካው ማለት ነው። ሁለተኛው አኩሬሲ ትክክለኛነት ነው። ሃይ ዲግሪ አኩሬሲ ያላቸው በጣም ሃይ ዲግሪ አኩሬሲ ያላቸው ማለት ትክክል ናቸው። የሚሰጡት ነገር ትክክል ነው። በቃ ይሄ እንዴት ነው ሰው አይደል እንደ ሰራቸው እንዴት እንትን አይሉም ሊባል ይችላል። ሰው ትክክለኛ ኢንፑት እስከሰጣቸው ድረስ ትክክለኛ አውትፑት ይሰጣሉ። ይሄ ማለት ምንድነው? ሃይ ዲግሪ ኦፍ አኩሬሲ ያላቸው ማለት ነው። ሃይ ዲግሪ ኦፍ አኩሬሲ ያላቸው ኤረርስ ዛት ሜይ ኦከር ኤረሮች ሊፈጡ ይችላል። ዩዥዋሊ ዲዩ ቱ ኢንአኩሬት ዳታ እንዳልኳችሁ ትክክለኛ ያልሆነ ዳታ ኢንፑት ከተደረገ ትክክለኛ የሆነ ላያወጣ ይችላል። ሮንግ ኢንስትራክሽን ኦር በግ ምንድነው? በግ በሚለው አይደለም ደግሞ በግ ማለት ኤረር ማለት ነው። ኤንድ ቺፕስ ማለት ኮምፒውተር ውስጥ የሚገኝ ፕሮሰሰሮች ናቸው። እነሱ ወደፊት እናያቸዋለን። ኦል ሂውማን ኤረርስ ውስጥ የሚፈጠር የተለያዩ ኤረሮች ካልሆኑ በስተቀር የሚሰጣቸውን ዳታ ትክክለኛ ከሆነ ወይም ደግሞ በሰው አማካኝነት የሚፈጠር ኤረር ካልሆነ እነሱ ሞር ሃይ ዲግሪ አኩሬት አላቸው ማለት ነው። አኩሬሲያቸው ወይም ትክክለኛነታቸው በጣም ሃይ ዲግሪ ነው ማለት ነው የኮምፒውተሮች። ሶስተኛው ዲሊጀንስ ትጉ ናቸው ስንል አይደክሙም ማለት ነው። ላይክ ሂውማን ቢንግስ ሰው ልጅ ብዙ ስራ ሲሰራ ይደክማል። ሰው ስለሆነ ይደክማል። ኮምፒውተሮች ግን ሲቹዌብል ኮንዲሽን እስካለ ድረስ በጥንቃቄ እስከያዝናቸው ድረስ they are diligence. Computer is free from mental tiredness. በጣም አይደክሙም ማለት ነው። and lack of concentration ሰው ልጅ ያረጀ ሲል ይደከም ሲል lack of concentration ያጣል፣ ይደክማል። ኮምፒውተሮች ግን ኢንቴሊጀንስ ናቸው። አራተኛው ደግሞ ቨርሳታይል ናቸው። ይሄ አንድ ካራክተሪስቲካቸው ናቸው። በጣም ቨርሳታይል ናቸው ስንል በጣም ሁለገብ ናቸው ማለት ነው። የኮምፒውተር ኢዝ ቬሪ ቨርሳታይል ማሽን፣ ሁለገብ ነው። ያሌሉበት ቦታ ጠይቁኝ፣ ቅድም ነግሬያቸዋለሁ። በሆስፒታል ብትሄዱ፣ በሕክምናው ዘርፍ ማለት ነው፣ በትምህርት ቤት፣ በገቨርንመንት ለተለያዩ ፐርፐሶች ነው የምንጠቀማቸው። ስለዚህ በዩዚንግ ኮምፒውተር ሜኒ ፕሮብሌምስ ኢዝ ሶልቭድ፣ በጣም ብዙ የሆኑ ፕሮብሌሞችን ሶልቭ የምናደርግበት መንገድ ነው ኮምፒውተር። እና ቨርሳታይል ያላቸው ለገብ ናቸው፣ የማይገቡበት ቦታ የለም። ስቶሬጅ ካፓሲቲ ነው። ሚሞሪ እንደሚባለው ወይ በጣም ኢምፖርታንት ካራክተሪስቲክሱ የፒሲ ወይም የኮምፒውተር
ካራክተሪስቲክሱ ዋና ሜሞሪ ነው። አዎ ኢቨን ስልክ ስንገዛ ሴልፎን ኢዝ ዋን ታይፕ ኦፍ ኮምፒውተር አንድ ኮምፒውተር ነው እሱ። ስቶሬጅ እንመለከታለን አይደል? አዎ ስቶሬጅ እንመለከታለን። ምን ያህል ይይዛል ምን ያለቀማለው የሚለው በጣም እና ያለን ያው ሜሞሪ በጣም ቬሪ ኢምፖርታንት ካራክተሪስቲክስ ነው። ምክንያቱም ሃይ ስቶሬጅ ዲቫይሶች ሃይውን ጥሩ ነገር ይሰራሉ፣ ብዙ ነገር ስቶር ማድረግ ይችላሉ፣ ኳሊቲ የሆነ ነገር ጄኔሬት ያደርጋሉ። ስለዚህ ስቶሬጅ ካፓሲቲያቸው ደግሞ በጣም ሃይ ነው። ያው እንደ ሲሪታቸው ይለያያል እንደየ አቅማቸው በቴራባይት በጂቢ ተለያየ ያላቸው አሉ። ስለዚህ ስቶሬጅ ካፓሲቲያቸው ሞር ሃይ ነው። ኮምፒውተር ካን ስቶር ቬሪ ላርጅ አማውንት ኦፍ ዳታ የሰው ልጅ በአእምሮ መያዝ የማይችለውን ነገር ኮምፒውተሮች ይይዛሉ። ፎቶ፣ ሙዚቃ፣ የተለያዩ ነገሮችን ሚውዚክ፣ ቪዲዮስ፣ ኢሜጅስ፣ ዶክመንትስ ማይዙት ነገር የለም። በጣም ብዙ ነገሮችን ስቶር ያደርጋሉ። ስለዚህ ስቶሬጅ ካፓሲቲያቸው አንድ ካራክተሪስቲካቸው ነው። ስለዚህ እነዚህ አምስቶቹ ሰም አድቫንቴጅ ኦፍ ካራክተሪስቲክስ ኦፍ ኮምፒውተር ናቸው ማለት ነው። ኦኬ የመጨረሻው ደግሞ ዲስአድቫንቴጅ ናቸው። ምንድነው ዲስአድቫንቴጃቸው የኮምፒውተር? የመጀመሪያው ምንድነው? ኢንተለጀንት ኩዌሽንት የላቸውም ማለት ነው። ይሄ ማሰብ አይችሉም ማለት ነው ኮምፒውተሮች። A computer is a machine that has no intelligence to perform any task. ምንም አይነት ታስክ አስቦ የሚሰሩት ነገር የለም። የኮምፒውተር cannot take any decision on its own. በራሳቸው ምንም አይነት ውሳኔ ማስተላለፍም ሆነ መስራት የሚችሉ ዲቫይሶች አይደሉም። ምክንያቱም ሰው ነው ፕሮግራም ያደረጋቸው እንዲያስቡ ተደርጎ አይደለም የተሰሩት። እንደውም አንድ አስተማሪ ምንድነው ያለኝ ኮምፒውተሮች እኮ ደደብ ናቸው ሲለኝ ሰምቻለሁ። እና ማሰብ አይችሉም ኮምፒውተሮች። ይሄ ነው አንድ ዲስአድቫንቴጃቸው። ሁለተኛው ደግሞ ዲፔንደንሲ ነው። ጥገኛ ናቸው። they are dependent on human beings. It functions as per the user instructions. በሰው ትእዛዝ አማካኝነት ነው የሚሰሩት። thus it is fully depend on humans. በሰዎች ላይ በጣም ዲፔንድ ናቸው ማለት ነው። ሰው ነው ፕሮግራምድ የሚያደርጋቸው ኢንስትራክሽን የሚሰጣቸው። በራሳቸው ምንም የሚሰሩት ነገር የለም። ኢንቫይሮንመንት ደግሞ ምቹ የሆነ ነገር ይፈልጋሉ። switchable operating environment of the computer should be dust free and switchable. dust ማለት ያው አዋራ ነው። ከአዋራ ኢንቫይሮንመንታቸው ከአዋራ ጸዳ መሆን አለበት፣ switchable መሆን አለበት፣ በጥንቃቄ መያዝ አለባቸው። ያለበለዚያ ኦፕሬት ሊያደርጉ ይችላሉ፣ ሊያቆሙ ይችላሉ ስራቸውን። ይሄ ደግሞ እንደን አያያዝ ይፈልጋሉ ማለት ነው። ኢንቫይሮንመንት አንድ ዲስአድቫንቴጃቸው ነው። አልተመቻቸው ኢንቫይሮንመንት ላይ ሞር ፈንክሽን ሊያደርጉ ይችላሉ። የመጨረሻው ኖ ፊሊንግ ነው። እነዚህ ሳም ዲስአድቫንቴጅ ናቸው። እዚህ ብዙ ነገሮች አሉ። ኖ ፊሊንግ ስንል ሃቭ ኖ ፊሊንግ ኦር ኢሞሽን የላቸው። ፊሊንግ አያደርጉም፣ ኢሞሽን የላቸው ማለት ነው። ይህ ማለት ካንዶት ሜክ ጀጅመንት ውሳኔ ወይም ደግሞ ዲሳይድ ማድረግ አይችሉም። ቤዝድ ኦን ፊሊንግ በፊሊንግ ላይ በስሜት ላይ በኢሞሽን ላይ ተመርኩዘው ዲሳይድ ማድረግ አይችሉም፣ ቴስት ማድረግ አይችሉም፣ ኤክስፒሪየንስ መውሰድ አይችሉም። ኤንድ ኖሌጅ እና ኖ ፊሊንግ የሚለው አንድ ዲስአድቫንቴጃቸው ነው። ወዲህ ግን አርቲፊሻል ኢንቴሊጀንስ የሚባል ትምህርት አለ። አርቲፊሻል ኢንቴሊጀንስ ምንድነው? ዋናው ሀሳቡ ኮምፒውተሮችን አስበው በራሳቸው ዲሳይድ እንዲያደርጉ የሚደረግ አንድ ትምህርት ዘርፍ ነው። ብዙ የተሰራበት የሚገኝ አንድ ትምህርት ዘርፍ ነው እና እንደውም ለምሳሌ ሶፊያ መመልከት እንችላለን። ሮቦታን ያው እሷን ስንመለከት ለምሳሌ ፌሻል ኤክስፕሬሽኗን ሲደሰቱ መደሰት፣ ማልቀስ፣ ከንግግሩን ተረድቶ ፊልም ማድረግ፣ ኢሞሽን፣ እነዚህ ነገሮች የተሰሩበት ይገኛሉ። በቀጣይ አፕሊኬሽን ኦፍ ኮምፒውተሮችን የት ነው የምንጠቀማቸው፣ ሞር ደግሞ ምን ላይ ነው ተግባራዊ የሆኑት የሚለውን እንመለከታለን። የዛሬ ቪዲዮ እዚህ ላይ በቃል ታንኪዩ።